ሰበር ዜና በዛሬው ዕለት በኢፌድሪ መከላከያ ሰራዊት ከባድ የድሮን ጥቃት ተፈጽሟል። ከባድ ውጊያ እየተካሄደ ነው። 17 ታጣቂዎች ተደምስሰዋል። ሙሉ ጦርነትም ታውጇል። የህወሓት አመራሮች በፍጥነት እጅ እንዲሰጡ ጥሪ እየቀረበላቸው ይገኛል። በሌላ ዜና አቶ ክርስቲያን ታደለ ሲጠበቅ የነበረውን ፊርማ ፈርመዋል። በሌላ በኩል በሆርሙዝ ወሽመጥ ከባድ ጥቃት እየተፈጸመ ይገኛል። የመካከለኛው ምስራቅ ውጥረትም እየተወሳሰበ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን ቶሎ እጅ ስጪ እያሏት ነው። ሁሉንም ሰበር መረጃዎች በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ የህወሓት አመራሮች ሳይረፍድ እጅ መስጠት አለባቸው ሲሉ ዶክተር አረጋዊ በርሄ ተናገሩ። ከኢትዮጵያ ዜና አገልግሎት ጋር ቆይታ ያደረጉት ዶክተር አረጋዊ በርሄ የህወሓት አመራሮችን በተመለከተ የሰጡት አስተያየት ይህ መንግስት ሆደ ሰፊና ሰላምን ፈላጊ ስለሆነ ጊዜው ሳይረፍድ እጃቸውን ቢሰጡ ይቀበላቸዋል፣ እኛም እንተባበራለን ሲሉ ተደምጠዋል። የትግራይን ህዝብ ጎድተውታል፣ ልጆቹን እየነጠቁት ስላስቸገሩት ተፍቷቸዋል። ልጅ መንጠቅ ከደረስክ የውድቀት መጨረሻ ነው፣ አልቻልክም ማለት ነውና ጦርነት በቃን ብለው ለኢትዮጵያ ህዝብ ሰላም ቢሰጡት መልካም ነው ብለዋል። አክሎም ዶክተር አረጋዊ ኢትዮጵያን ማተራመስ አይቻልም፣ ተሞክሮ አይተነዋል፣ ሁሉም አቅቶታል። ይህ ቢገባቸውና የሰላም መንገድ ቢመርጡ አሁን ያለው በብልጽግና የሚመራው መንግስት ሁልጊዜ ለሰላም እጁን እንደዘረጋ ነው። ከየአቅጣጫው ከኦነግ ሸኔና ፋኖ የሚመጡትን እየተቀበለ እያስተናገደ ስለሆነ እነሱንም ይቀበላቸዋል ሲሉ ጥሪ አቅርበዋል። ወደ ዛሬው ውጥረት ስንሸጋገር በደቡብ ወሎ በምዕራብ ቀጠና ከባድ ውጊያ መቀስቀሱ ተገልጿል። በምዕራብ ወሎ ቀጠና በሚገኙ ስትራቴጂካዊ ቦታዎች ከዛሬ ማለዳ 11 ሰዓት ጀምሮ ከባድ ውጊያ እየተካሄደ መሆኑን የመረጃ ምንጮቻችን ገልጾልናል። ውጊያው እጅግ ወሳኝና ስትራቴጂካዊ በሚባሉት በዋናነት በመቅደላ ወረዳ በታንታ እንዲሁም በደላንታ ቀጠናዎች በሚገኙ ተራራማ አካባቢዎች ላይ ያተኮረ ሲሆን በሰባት የተለያዩ ንዑስ ግንባሮች ተከፍሎ እየተካሄደ ይገኛል። በሌላ በኩል በትግራይ ክልል በአንዳርታ ወረዳ የጠላት ከባድ መሳሪያዎች ላይ የተሳካ የድሮን ጥቃት ተፈጽመዋል። ዛሬ ረፋድ 3 ሰዓት ተኩል ገደማ በአንዳርታ ወረዳ ቀዳማይ ወያን ቀበሌ ዳንዴራ በተለይም እንዳያና ብላታ ኃይለማርያም ረዳ በተባለ አካባቢ የተሳካ የድሮን ጥቃት ተፈጽመዋል። የድሮን ጥቃቱ ያነጣጠረው ትናንት ምሽት ወደ ስፍራው ገብቶ ሲራገፍ ባደረው የጠላት ከባድ መሳሪያና ፈንጂዎች ወይም ተተኳሾች ላይ ነው። በተወሰደው እርምጃም መሳሪያዎቹ ሙሉ በሙሉ ወድመዋል። ከስፍራው የወጡ መረጃዎች እንደሚያረጋግጡት በመሳሪያዎቹ ላይ ከደረሰው ውድመት በተጨማሪ በቦታው የነበረው የጠላት እግረኛ ኃይልም በጥቃቱ ክፉኛ ተመትተዋል። ይህ እርምጃ የኢትዮጵያ መከላከያ ሰራዊት የጠላትን እንቅስቃሴ በንቃት እየተከታተለ መሆኑንና ማንኛውንም የጠላት ከባድ መሳሪያ እጣ ፈንታው አመድ መሆን ብቻ መሆኑን በተግባር ያረጋገጠ ነው ሲሉ ምንጮቻችን ተናግረዋል። በሌላ በኩል ባለፈው በራያ ግንባር በተፈጸመ የድሮን ጥቃት መረጃ አሳልፋችሁ ሰጥታችኋል ተብለው በተመረጡ 17 የፋኖ አባላት ላይ ህወሓት እርምጃ መውሰዱ ተገልጿል። በራያ ግንባር መረዋን ጨምሮ በተለያዩ ቦታዎች በተፈጸመ የድሮን ጥቃት ምክንያት የመረጃ ፍሰት አስተላልፋቸዋል በሚል ተጠርጥረዋል በተባሉ 17 የፋኖ ታጣቂዎች ላይ በህወሓት ኃይሎች እርምጃ መወሰዱ ተረጋግጧል። ተወስዷል የተባለውን እርምጃ ተከትሎ ከህወሓት ኃይሎች ጋር አብሮ እንደሚንቀሳቀስ የሚነገረውና ራሱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ብሎ የሚጠራው ቡድን አባላት ተቃውሟቸውን አሰምተዋል። ቡድኑ እርምጃው ህጋዊ አሰራርን ያልተከተለና ባልተረጋገጠ መረጃ ላይ የተመሰረተ ነው የሚል ቅሬታ ማቅረቡ ተመላክተዋል።
በዚህ ተቃውሞ ምክንያት 13 የሚሆኑ የታጣቂ ቡድኑ አባላት ትጥቃቸውን እንዲፈቱ ከተደረገ በኋላ በአላማጣ ቴክኒክና ሙያ ኮሌጅ ውስጥ ታስረው እንደሚገኙ የመረጃ ምንጮች ጠቁመዋል። በእስር ላይ በሚገኙት እነዚህ አባላት ላይ ተጨማሪ እርምጃ ሊወሰድ እንደሚችል ስጋቶች እንዳሉ ተገልጸዋል። በሌላ ዜና አቶ ክርስቲያን ታደለ የመንግስትን የምህረት ቅድመ ሁኔታ ተቀብለው ፈርመዋል ሲል ዋዜማ ሬዲዮ ዘግቧል። ከአማራ ቀውስ ጋር በተያያዘ በሽብር ተከሰው በእስር ላይ የሚገኙት በርከት ያሉ ታሳሪዎች መንግስት ያቀረበላቸውን ቅድመ ሁኔታ የታሰረ የይቅርታ መጠየቂያ ሰነድ መፈረማቸውን ዋዜማ ሰምታለች። የህዝብ ተወካዮች ምክር ቤት አባል ክርስቲያን ታደለ፣ ረዳት ፕሮፌሰር ማዕረጉ ቢያበይንን ጨምሮ በርካታ እስረኞች የይቅርታ መጠየቂያ ሰነዱን እንደሞሉ ምንጮች ነግረውናል። 5 ጋዜጠኞችንና ፖለቲከኞችን ጨምሮ 30 ያህል እስረኞች ግን ሰነዱን አንፈርምም ማለታቸውን ተረድተናል። ሰነዱን አንፈርምም ካሉት መካከል የአማራ ክልል ምክር ቤት አባሉ ዮሐንስ ቧያለው፣ ዶክተር ሲሳይ አውጋቸው፣ ዶክተር ወንደሰን አሰፋ፣ መስከረም አበራና ጎበዜ ሲሳይ ይገኙበታል ተብለዋል። የይቅርታ ሰነዱን እንዲፈርሙ የቀረበላቸው እስረኞች 300 ገደማ እንደሚጠጉ ታውቀዋል። ወደ ዓለም አቀፍ ሰበር ዜናዎች ስንሸጋገር ሙሉ ጦርነት ታውጇል። የየመን መከላከያ ምክር ቤት በሁቲ ላይ የሚሰነዘረውን ጥቃት እንዲያሰፋት ለጦሩ ትዕዛዝ ሰጠ። በዓለም አቀፉ ማህበረሰብ እውቅና ያለውን የየመን መንግስት የወከለው ይህ ኃይል በሁቲ ላይ የአየርና የሚሳኤል ጥቃቱን እንደሚያበረታ ዝተዋል። የየመን ብሔራዊ መከላከያ ምክር ቤት ሁቲዎች መቀጣት አለባቸው ብለዋል። ዋና ከተማዋን ሰነአንን ጨምሮ ሰሜናዊ የመንን የተቆጣጠሩት አንሳር አላሆች የሰው አልባ አውሮፕላንና ሚሳኤል ተደጋጋሚ ጥቃት በኤዳኑና ስደተኛው መንግስት ላይም አድርሰዋል። በኢራን አይዟችሁ የሚባሉት ሁቲዎች ቀይ ባህርን፣ ባብ አልመንደብን እና ኤደን ባህረ ሰላጤን በመያዝ የሳውዲ አረቢያ መርከቦችን ሳይቀሩ በሚሳኤል መምታታቸውን ቀጥለውበታል። ሁቲዎች በአሁኑ ሰዓት ላደረሱት ውድመት አጸፋውን አጠናክረን እንቀጥላለን ያለው የየመኑ መከላከያ መሬት ላይ ያለውን ወታደራዊ ሁኔታም ገምግም ያለው ብለዋል። በመካከለኛው ምስራቅ ያለውን ወታደራዊ ውጥረት ሁቲዎች ወደ ቀይ ባህር እያሰፉት ነው በሚልም ተተችተዋል። የየመን መንግስትም በ24 ሰዓት ውስጥ 133 ዘመቻዎችን በሁቲዎች ላይ ማድረጉን አስታውቀዋል። በሌላ ዜና በሆርሙዝ ወሽመጥ ጥቃት ተፈጽመዋል። በሆርሙዝ ወሽመጥ በኩል ለማለፍ የሞከረ ነዳጅ ጫኝ መርከብ ምንነቱ ባልታወቀ ተወንጫፊ ተመተዋል። ማክሰኞ ማለዳ በሆርሙዝ በኩል ለማለፍ የሞከረ የነዳጅ ጫኝ መርከብ ምንነቱ ባልታወቀ ተወንጫፊ መመታቱን የዩናይትድ ኪንግደም ባህር ትራንስፖርት አስታውቀዋል። ዩኬኤምቲኦ ባወጣው መግለጫ የኩባንያው የደህንነት ባለሙያ በሆርሙዝ ወሽመጥ በኩል ለማለፍ ሲሞክር መርከቡ ባልታወቀ ተወንጫፊ መመታቱን አስታውቀዋል። በጥቃቱ የመርከቡ ሞተር የተመታ ሲሆን ሰራተኞችም ላይ ጉዳት ደርሰዋል ብለዋል። የመርከቧ ቀሪ ሰራተኞች በኦማን የባህር ዳርቻ ጠባቂዎች ድጋፍ እየተደረገላቸው መሆኑን ጨምሮ አስታውቀዋል። ባለስልጣናት ክስተቱን ለማጣራት እየሞከሩ እንደሚገኙ የተገለጸ ሲሆን በጥቃቱ አካባቢ ላይ ስለደረሰ ተጨማሪ ጉዳት ምንም የተባለ ነገር የለም። ዩኬኤምቲኦ በሆርሙዝ ወሽመጥ በኩል የሚያልፉ የነዳጅ መርከቦች ጥንቃቄ እንዲያደርጉና አጠራጣሪ ነገር ሲመለከቱ እንዲያሳውቁ መክረዋል። የአሜሪካና ኢራን ጦርነት ከተቀሰቀሰ ወዲህ የሆርሙዝ ወሽመጥ ላይ ያለው ውጥረት ተጠናክረዋል። ኢራን ወሽመጡን ሙሉ በሙሉ መዝጋቷን ተከትሎ የዓለም የነዳጅ አቅርቦት ተስተጓጉሏል። ዋሽንግተንና ቴሄራን በሚያደርጉት ንግግር ወሽመጡን ዳግም ማስከፈት ዋነኛ አጀንዳ ነው። በሌላ በኩል ጥቃቶች ከተፈጸሙ በኋላ በሆርሙዝ በኩል የሚያልፉ መርከቦች ቁጥር በከፍተኛ ሁኔታ ቀንሰዋል። ባለፈው ሳምንት በነዳጅ ጫኝ መርከቦች ላይ ጥቃቶች ከተፈጸሙ በኋላ ቅዳሜና እሁድ በሆርሙዝ ወሽመጥ በኩል ያለፉ መርከቦች ቁጥር በከፍተኛ ሁኔታ መቀነሱን መረጃዎች አመላክተዋል። ይህ ዜና የተሰማው በኢራንና አሜሪካ መካከል እየተካሄደ ያለውን ግጭት ለማስቆም የሚደረገው ድርድር ተቋርጦ ባለበት ሁኔታ ነው። ኢራን ወሳኙ የባህር መተላለፊያ መስመር የሆርሙዝ ወሽመጥ የሉዓላዊ ግዛቷ አካል በመሆኑ በቁጥጥሯ ስር እንደሚሆን እየገለጸች ነው። አሜሪካ ደግሞ ስፍራው ነፃ ዓለም አቀፍ የባህር አካል እንዲሆን እየጣረች ነው። በዚህም ሳቢያ ኢራን ሳያውቁና ከተፈቀደው መስመር ውጪ በሆርሙዝ በኩል ለማለፍ በሚሞክሩ መርከቦች ላይ ጥቃት እየፈጸመች ሲሆን አሜሪካ በበኩሏ የኢራን መርከቦች በወሽመጡ እንዳይንቀሳቀሱ እገዳ ጥላለች። ባለፈው ሳምንት በተፈጸሙ ጥቃቶች ምክንያት በአካባቢው በሚደረገው እንቅስቃሴ ላይ ስጋት ተፈጥረዋል። ኮፕለር የተባለው የባህር ጉዞ እንቅስቃሴን
የሚከታተል ተቋም ያወጣው መረጃ እንደሚያሳየው ቅዳሜ ዕለት 5 የጭነት መርከቦች ሲያልፉ እሁድ ዕለት ግን አንድም መርከብ በሆርሙዝ አላለፈም። በወዲያኛው ሳምንት ቅዳሜና እሁድ 31 መርከቦች በወሳኙ የባህር መተላለፊያ ወሽመጥ በኩል ማለፋቸው ተመዝግቦ ነበር። ይህ ካለፉት ቀናት ጋር ሲነጻጸር በከፍተኛ ሁኔታ የመርከቦች እንቅስቃሴ መግታቱን ያመላክታል። በሌላ በኩል ደግሞ ኢራን ሆይ ቶሎ እጅ ስጪ ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ተደርሶ የነበረው የመግባቢያ ስምምነት አሜሪካ ማራዘም እንደማትፈልግ አሳውቀዋል። በዋሽንግተንና ቴህራን መካከል ለ60 ቀናት ጦርነቱን ያረግባል በሚል ይፋ ሆኖ የነበረው ሰነድ ሰኞ ነሐሴ 11 ቀን 2018 ዓ.ም ተጠናቀዋል። ኢራን መሸነፏን ማመን አለባት በሚል የዛቱት ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ በኢራን ላይ የበላይነቱን አሜሪካ ወስዳለች ብለው ያምናሉ። አደገኛው የትራምፕ አቋም በኢራን ላይ ውሃ የማያነሳ ሐሳብ ተደርጎ በቴህራን በኩል የሚወሰድ ሆነዋል። ፕሬዝዳንቱ ሀገራቸው ከአብዮታዊ ዘቡ ጋር እየተደራደረች ነው ቢሉም እስላማዊ አብዮታዊ ዘቡ ግን በፍጹም ከትራምፕ አስተዳደር ጋር ንግግር የለኝም ሲል አስተባብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ሙሉ ለሙሉ እጅ ትስጥ ማለታቸውም በጦር ሜዳ ያለውን ሁኔታ በትክክል ካለመገምገም የተነሳ ያጋሩት ሐሳብ እንደሆነ ያሳያል በሚልም የጦር አዋቂዎች ተችተዋቸዋል። በሌላ በኩል ኢራን ዲፕሎማሲው የማይሰራ ከሆነ ሆርሙዝን ሙሉ ለመቆጣጠር አደገኛ እርምጃ ልትወስድ እንደምትችልም ዝታለች። ውድ ተመልካዮቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት ዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።